በወልቂጤ ከተማ ህዝቡን የማያውቀው በድብቅ ውይይት መደረጉን ተሰማ። የጉራጌ ታሪካዊ ርዕሰ መዲና ወልቂጤ ከተማ የተመለከተ ድብቅ አጀንዳ ያነገበ ህዝቡ ባልወከላቸው ግለሰቦች በድብቅ ውይይት መደረጉን ተገልጿል። የጉራጌ ህዝብ በታሪኩ ያጋጠሙት ፈተናዎች ሁሉ በራሱ ባህላዊ ተቋማት አማካኝነት ሲፈታቸው የመጣና ዛሬም ድረስ የዘለቁ ናቸው። ጉራጌ የገጠሙት ፈተናዎች ሁሉ ከእርሱ የችግር አፈታት ሴት በላይ ሆነው አያውቁም። ዘመናትን የተሻገሩት የማንነቱ መገለጫ የችግሮቹ ቁልፍ መፍቻም ከቅርብ ጊዜ ጀምሮ ከክብራቸው ዝቅ እንዲሉ እየተደረጉ ነው። በዚህ ወቅት የጉራጌ ህዝብ በአራቱም አቅጣጫዎች ከመንግስት አቅም በላይ ያልሆኑ ነገር ግን ያልቆሙ የንጹሃን ዜጎች ሞት የሚቀጥፉ ችግሮች አሉ። ችግሮቹን ለማቆም የሚደረጉ ጥረቶች በቂ አይደሉም በሚል በህዝቡ ዘንድ ቅሬታ እየፈጠረ ይገኛል። በክልሉ መንግስት መሪነት የጥናት ቡድን ተቋቁሞ ጥናት መደረጉን ቢገለጽም ወደ መሬት ለማውረድ አሁንም አስቻይ ነገሮች የሉም በሚል የወልቂጤ ከተማ የወሰን ማካለል ጉዳይ ዋነኛው ነው። ህዝቡ የጥናት ውጤቱ ወደ መሬት እስኪወርድ እየጠበቀ በሚስጥር ወልቂጤን የተመለከተ ውይይት መደረጉ ተገልጿል። የመንግስት እውቅና አለው የተባለው አደገኛ የፖለቲካ አጀንዳ የያዘው ውይይት ወይም ስብስቡ እንደገለጸው እርቅ በአዲስ አበባ ተደርጓል። የካቲት 5 2018 ዓ.ም በተደረገው ድብቅ ውይይት አራት አካላት መሳተፋቸው ጂኒን የደረሰው መረጃ አመላክቷል። ጉራጌን የማይወክሉ ነገር ግን የጉራጌን አንዳንድ ሽማግሌዎች፣ የቀቤና ሽማግሌዎች፣ የአዲስ አበባ መጅሊስ ከፍተኛ አመራርና አባ ገዳዎች ናቸው። በዚህ ወቅት የተገኙት የአዲስ አበባ መጅሊስ ከፍተኛ አመራር ሐጅ ሱልጣን አማን ሲሆኑ እኚህ ሰው በልዩ ወረዳውና በወልቂጤ ጉዳይ ለዘመናት በግልጽ የሚታወቅ ውግና ያላቸው ከዚህ በፊት በክልል ጥያቄ ወቅት ጠቅላይ ሚኒስትሩ ድረስ ሄደው የልዩ ወረዳ ጥያቄ ያቀረቡ ከቀቤና አክቲቪስቶችና ጽንፈኞች ጋር ከፍተኛ ቁርኝት ያላቸው ግለሰብ ናቸው። የአዲስ አበባ ከተማ መጅሊስ ወክለው በውይይቱ የተገኙት በእኚሁ ግለሰብ አማካኝነት የተሰበሰቡ የቀቤና ሽማግሌዎች በውይይቱ መካፈላቸውም ተገልጿል። ከቀቤና ወረዳ የሚነሱ ቡድኖች ጉራጌ ላይ ተደጋጋሚ ጥቃት፣ ዝርፋና ግድያ መፈጸማቸው የሚታወቅ ነው። የፖሊስ የጦር መጋዘኖች ሳይቀር ደጋግመው በመዝረፍ የጥበቃ ጓዶች በመግደል ንብረት በመዝረፍና በማውደም ከፍተኛ ወንጀል ፈጽመዋል። በእነዚህ ወንጀለኞች ላይ እርምጃ ከመውሰድ ይልቅ ቀቤናና ጉራጌ ተጣሉ በሚል እርቅ አድርገናል የሚል ፖለቲካዊ ሴራ ያነገበ አጀንዳ ተደርጓል። እርቅ ወይም ውይይት አስፈላጊ ከሆነም በግልጽ ለህዝቡ ተነግሮ ገለልተኛ የእውነት አፈላላጊ ቡድን ተቋቁሞ በሚገኘው ውጤት መሰረት አጥፊው እንዲታረም መቅጣት፣ ጉዳት የደረሰበት ወገን መካስ፣ ሂደቱም ሁሉ ህዝብ እንዲያውቀው ማድረግ ይገባ ነበር። ጄዘና የጉራጌ አማካሪ ምክር ቤት በሚል በጉራጌ ህዝብ ስም የሚንቀሳቀስ ስብስብ በዚህ ድብቅ ውይይት ጉራጌን ወክሎ ድብቅ አጀንዳ አስተባብሮ የድርሻውን ተወጥቷል። ጉራጌ የማያውቀው ይህ ቡድን ከአንድ ዓመት በፊት የተቋቋመ ሲሆን በርካታ ውይይቶች በድብቅ ማድረጉ ለጂኒን ቪዲዮዎች ሳይቀር በወቅቱ ደርሰውታል። ጂኒን ይህ ቡድን ለህዝቡ የሚጠቅም ነገር ከሰራ በሚል የደረሱት መረጃዎች ይፋ ሳያደርግ ቆይቷል። ነገር ግን ስብስቡ በጉራጌ ህዝብ ስም እርቅ በሚል ታሪካዊ ርስቱ ላይ መንገድ ላይ ያለ ውክልና የሚደራደር የጉራጌ ሴት የሽረሸረ ስራ በመስራት ራሱን ገልጧል። በዕለቱ ሐጅ ሱልጣን ከጀርባ በሰሩት ሴራ መሰረት የተወሰኑ የቀቤና ሽማግሌዎች በርቅ አናምንም ብለው እዚያው መድረክ ላይ እንዲያንገራግሩም ተደርጓል። በድብቁ አጀንዳ የጉራጌ ህዝብ ባልወከላቸው ግለሰቦች በስሙ ነገዱ። ስለ ርስቱ ከማይመለከታቸው አካላት ታረቅን በሚል ለቀጣዩ ፈተና በመንገዱ እየተከሉበት ይገኛሉ። የትኛውንም ፈተናው በራሱ ባህላዊ ተቋም መፍታት የሚችለው ጉራጌ ዛሬ ሴቱም ርስቱን በማይወክሉት አካላት በድብቅ እየተሰረበት የሚገኝ ሲሆን ህዝቡ ይህን አደገኛ ፖለቲካዊ ሸፍጥ ወይም ሴራ በሚገባ ሊያወግዝና አስፈላጊ ከሆነም የራሱ ጉዳይ በራሱ መንገድ እንዲመለከትና ታሪኩም ርስቱም ባህላዊ ሴቱም የሚቀሙ የሚሸረሽሩ አካላት በንቃት እንዲከታተል ከመቼውም ጊዜ በላይ ዝግጁ መሆን ይገባዋል።